ሰላም የመዓዛ ሃይማኖት ሚዲያ ቤተሰቦች፣ ዛሬ በዕለት ተዕለት ሕይወታችን ውስጥ ለሚገጥሙን ፈተናዎች፣ ጭንቀቶች መፍትሄ የሚሆኑ ልብን የሚያሳርፉ የታላላቅ ቅዱሳን አባቶች መመሪያዎችንና ምክሮችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ታላቁ አባት ቅዱስ አንጦንዮስ እንዲህ ይላል፣ ከባለ ጋራ ከሰይጣን ጋር የምትዋጋበት ጊዜ ድል የምትነሳበት ታላቁ መሳሪያ ትህትና ነው። አንተ ራስህን ዝቅ ባደረግ ጊዜ ሰይጣን መቋሚያውን ያጣል፣ ፈጽሞም ሊቀርብ አይችልም። ብርሃነ ዓለም ቅዱስ ኤፍሬም እንዲመክረናል፣ በጸሎት ጊዜ የምትለምነውን ነገር እግዚአብሔር ፈጥኖ ባይሰጥህ ተስፋ አትቁረጥ፣ እርሱ ካንተ ይልቅ የሚጠቅምህን ያውቃልና። ዝም ማለቱ ካለመስማት ሳይሆን ለአንተ የሚበጀውን ጊዜ ስለሚመርጥልህ ነው። አፈ በረከት ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ቤተ ክርስቲያን የመርከብ ወደብ ናት፣ ማዕበል የለባትም። የዓለም ውክቢያና ማዕበል የሸሸች ነፍስ በቤተ ክርስቲያን ውስጥ እውነተኛውን ሰላምና ረፍትን ታገኛለች። የምስጢራት መጋቢ ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ምላስህን ዝም ማሰኘትን ውደድ፣ ይህ ወደ ልብ ሰላምና ወደ እግዚአብሔር ምስጢር ይመራሃል። ብዙ የሚናገር ሰው ግን በውስጡ መንፈሳዊ ሰላም ሊያገኝ አይችልም። ታላቁ ጻድቅ አባ ሙሴ ጻዲቅ እንዲህ ይላል፣ የራስህን ኃጢአት ጉድለት ሁልጊዜ የምታስብ ከሆነ በሌላው ሰው ላይ ለመፍረድና ሰውን ለመተቸት ጊዜ አይኖርህም። እውነተኛ ክርስትና ራስን በማየት ይጀምራል። ቅዱሳን አባቶቻችን በረከትና ምክር በልባችን ይደር። ወዳጆቻችን፣ ከእነዚህ 5 ድንቅ ምክሮች ውስጥ እናንተን ልብ ይበልጥ የነካው የትኛው ነው? በኮሜንት ላይ አጋሩን። ቪዲዮውን ላይክ እና ሼር በማድረግ የወንጌል ተባባሪ ሁኑ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ አይርሱ። ሰናይ ዕለት